አሁን ላይ ከሰው ዋጋ ያለው ኩላሊቱ ነው ካየሽ ለአይኑ ተብሎ ከሰው ከህይወቱ ይልቅ አይኑን ለማውጣት ወይ you can feel it ዩኒቨርሲቲ በነገርሽ ላይ ቆሳው ያርጎሽ ነው የሚወጣው ስትመረይ ሮ ማቴሪያል ነሽ እኮ ተመረቀሽ ስትወጪ የሆነ ስራ ነው የምትፈልጊ ሲቪዘሽ ከዛ ሮ ማቴሪያል ነሽ ፋብሪካ ስትቀጠሪ እኮ አንድ ዲፓርትመንት ላይ እንደ ሮ ማቴሪያል ነው የምትገቢ አካውንታንት እኮ ሆነሽ ቦታ ላይ ቁጭ ብለሽ ሂሳብ ነው የምትሰሪው ምን እንደሚመረት ላታቂ ትችላለሽ ለምሳሌ 50 ሺህ የሚለውን ሊሆን ይችላል የምታቂው እንዴት ተቀመመና ይዶንት ነው ስለዚህ አትላስትም በቃ እዛው አስጊ ነው የምትሆኝ ይሄ ደግሞ ሳይንቲፊክ ማኔጅመንት የተቀመጠም ነገር ስለሆነ እንደሮ ግን ዞሮ አልቲሜት ግብሽ ግን እንዲሁም ማቴሪያሉ እንዲሆን ጣዖት ሆኗል አሁን ገንዘብ these days ጣዖት ምን በትክክል የምናመልከው ኃይል ሆኗል ከሰው በላይ ቦታ ምን ሰጠው እንዴ ሰው በየስንት ሰከንድ ነው ሰው የሚሞተው ከገንዘብ እናቱን የገደለ ፍርድ ቤት አሁን ብንሄድ አናገኝም ወንድምና ወንድም የተገዳደለ ከገንዘብ ጋር ስለዚህ እያንዳንዱ ስልጣኔ የራሱ መገለጫ አለው ዘመናዊው ስልጣኔ ዋና አምላኩ ገንዘብ ነው